እንዲያ ቤኒ እኔን እዚህ ጠርቶ ወዴት ሄደ? ያዳ በእናትህ ይሁንብህ ልቀቀኝ። ዜማ እዛ እየጠበቀችኝ ነው። ውሸት በቃክ እንጂ ሊስትሮ ልጅ ናቲ ናቲ ሊስትሮ ልጅ ስለምን ናቲ ነው የምታወራው? እኔ አቤል ነኝ። ስሜም ጠፋብህ እንዴ? አንተ ሰይጣን፣ የሰይጣን ቁራጭ! ከዚህ ሁላ ነገር ጀርባ ያንተ እጅ ነው ያለው። ማን ነው ሰይጣን? አንተ እስስት ወዳጅ መሳይ ጠላት፣ ጓደኛዬ ላረከው ነገር ዛሬ ዋጋ ትከፍላለህ። አንተ ውሻ ቁጭ በል። ያዳ በእግዚአብሔር ምን እየሆንክ ነው? ለዚህ ሰይጣን እኔ ጓደኛህን ጠረጠርክ? ዝም በል። ሰይጣንም አንተ ነህ። ሁሉንም ነገር አውቄያለሁ። እሺ ያዳ፣ ይሄ ስስት ያለህን ነገር ሁሉ አመንከው? እኔን ጓደኛውን ካላመነ እናንተን ሊያምን ነው? ያዳ በፈጠረክ ለማስተዋወስ ሞክር። ይሄ ስስት እየተጫወተብህ እኮ ነው። የተጫወትክብኝም አንተ ነህ። ይሄን ያህል ጭካኔ እኔን ለማስገደል እስከማሰብ። ምን እኮ እኔ ነኝ አንተን ለማስገደል ማስበው? ዝም በል አሁን። አረ ያዳ በእግዚአብሔር ይሄ እንደሚመጣ ቅድሚያ ማሰብ ነበረብክ። እመነኝ አንተ ሰይጣን፣ በዚህ የሚቀር መስሏል። እገልሃለሁ። የኔ አልበቃ ብሎክ እኔ ፊት ጓደኛዬንም እያስፈራራህ ነው? ያዳ እንዴት አድርጌ ላስረዳክ? ምንም ነገር አታስረዳኝ። ዝም ብለህ ቁጭ በል። ካልሆነ ያዳ ምን ሆነ ነው? ራሴን እያዞረኝ ነው። ያዳ ልቀቀኝ አንተ ውሻ! ያዳ በቃ ግባና ረፍት አድርግ። ጊዜ ነው ያለው። እሺ እባክህ አንጎራጓሪው። አንተ ሰይጣን ሁሌ ከኋላ ማጥቃት ነው ስራህ። አንጎራጓሪው አንዳንዴም ቢሆን ጭንቅላትህን ተጠቀመው እንጂ። እመነኝ ያዳ ማስተዋወሱ አይቀርም። የዛን ያበቃልሃል። እሱ ሲያስታውስ አንተ መቃብር፣ እሱ እስር ቤት ነው የሚሆነው። ገባ? አንተ መርዝ! ለዜማም እውነቱን ነገርካት አሉ። ዜማ እንደሆነ እውነቱን አውቃለች። ለምን ትለፋለህ? ዜማን እንዴት የኔ እንደማረጋት እኔ አውቃለሁ። እሱ በህልምክ ነዋ። አንጎራጓሪው እኔም በደንብ አላወከኝም መሰለኝ። ሽንታን በቁባቃ መሆንህን በደንብ አውቄያለሁ። አንተ ወጠጤ አርፈክ ብትቀመጥ ይሻላል።